በዛሬው ዕለት ከቀኑ 8 ሰዓት ገደማ በትግራይ ክልል በአብይ ዓዲ አካባቢ በንጹሃን ዜጎች ላይ ድብደባ ለማካሄድ የመጣውን የጠላት ተዋጊ አውሮፕላን በጀግናው የትግራይ መከላከያ ሰራዊት ተመቶ ወድቋል። የአውሮፕላን አብራሪውን በቁጥጥር ስር ውለዋል። ንጸለትና ማኦርምበር መንበሪት በፍጹም ቦታውን አሸባሪው አብይ አህመድና አምባገነኑ ኢሳያስ አፈወርቂ በትግራይ ህዝብ ላይ የከፈቱት የዘር ማጥፋት ወንጀል ቅጥያ የሆነው ድርጊታቸው ዛሬም በንጹሃን ዜጎች ላይ ሊያደርሱት የነበረው ጥቃት በትግራይ መከላከያ ሰራዊት ከሽፏል። አውሮፕላኑም ከጥቅም ውጭ ሆኗል። በትላንትናው ዕለትም የአብይና የኢሳያስ ቅጥረኞች በመቀለ ከተማ በንጹሃን ዜጎች ላይ የከፈቱት የከባድ መሳሪያ ጥቃት 19 ዜጎች ህይወታቸው ሲያልፍ በርካታ ንጹሃን ዜጎች ለከፍተኛ ጉዳት ተጋልጠዋል። አሸባሪው አብይ አህመድና ቡድኑ ምንም እንኳን በትግራይ ህዝብና መንግስት ላይ የከፈተውን የጦርነት ዘመቻ አጠናቅቄያለሁ ቢልም ዛሬም እንደለመደው አረመኔያው ድርጊቱን ቀጥሎበታል። ዛሬ ላይ በአብይ ዓዲ አካባቢ የጠላት ተዋጊ አውሮፕላን ተመቶ ሲወድቅ የጥፋት መልእክተኛ የሆነው የተዋጊው አውሮፕላን አብራሪ ወደ ስፍራው በፓራሸት ከወረደ በኋላ በህዝብና በአካባቢው የጸጥታ አካላት ትብብር ተማርከዋል። አውሮፕላኑ ተመቶ በወደቀበት ስፍራ የተገኘ ሪፖርተራችን በስፍራው የነበሩ የዓይን እማኞችን እንደሚከተለው አነጋግረዋል። ወራሪው ሰራዊት ትግራይ ውስጥ ከገባ በኋላ በምድርም በአየርም እየተመታና እየተቀበረ ይገኛል። እንግዲህ በዛሬው ዕለትም የትግራይ መከላከያ ሰራዊት የአየር ኃይል የአየር መቃወሚያ አባላት እዚህ አካባቢ የትግራይን ገጠር ለመደብደብ የመጣችው የወራሪው የአብይ አህመድ ሰራዊት የሆነች አውሮፕላን መጥተው በመጣል እንግዲህ እንደምናየው እዚህ ጋር እየተቀጣጠለች ትገኛለች። ምንም እንኳን ጠላቶች ያላገኙትን ድል እንዳገኙ በተለያየ መንገድ ቢደሰኩሩም የትግራይ መከላከያ ሰራዊት የትግራይ ህዝብ እንዲሁም የትግራይ መንግስት ወራሪውን ሰራዊት በመመከት በትግራይ በመቅበር ላይ ይገኛል። የተለያዩ የትግራይ ገጠሮችና ከተሞች ለመደብደብ የመጡ አውሮፕላኖችም እየተከላከለ ገሚሶቹም እየጣለ እንደዚህ ዶግ አመድ ያደረጋቸው ይገኛል። በጣም ደስ ብሎኛል ማለት ለትግራይ መከላከያ ሰራዊታችን በጣም እናመሰግናለን። ከጎኑ ነን። እኛም ከእንግዲህ በኋላም እኛም እንግዲህ እንታጠቃለን። እንግዲህ በትግራይ መከላከያ ኃይላችን ጉዳት ደርሶባት ያው ሰውም አልተጎዳንም። ያው በረሃ ላይ ወድቃለች። በጣም ደስ ብሎኛል ዛሬ እኔም ንዕወትና ያለኝ ስሜት መግለጽ በጣም ይከብደኛል ማለት ነው። አብይን የላከውን ኢሳያስ የላከው ያው ያለ ምንም መቆፈሪያው ራሳቸው ቀርተዋል። ስንት አጋንንት ያዘች ገብታለች። እንኳን የትግራይ ህዝብ ደስ አለው። ጓደኞችም ወድቆ አልቀሩም። ነገም ለመስዋዕት ወደ ኋላ አንልም። ትግራይ ነጣ ትወጣለች። ፓይሎቱ አየሩ ሲመጣ ፕሌኑ ሚጉ ሲመጣ ያየነው ነው። ሲመጣ በዛ በኩል ወደዛ አየነውና ከዛ እንትን ስንል ተመታ። ሲመታ እንደወደቀ ልክ እየወደቀ ያለ በአየር ላይ በጃንጥላ ሲወርድ ነው ያየሁት ያ እንትኑ አብራሪው። ከዛ ቦታው አይቼ ከሩቅ ነው የተከተልነው። ወጥቼ እዛ ነው እንትን ያልኩት ያዝኩት ማለት ነው። ጋራው ላይ ተራራው ላይ ወጥቼ እዛ ተራራው ላይ ነው ያዝኩት። እንዴት ነው